ኧረ በመቤቴ እኔ ነኝ። በስመ አብ በጣም ነው የሚያምረው። በእናትህ በጣም ነው የሚያምረው። በጣም ጋይስ አዶናይ የሰጠኝ ቅጣት ተቀብዬ እንግዲህ እዛው አቅራቢያ የሚገኝ የሆነ ቦታ አለና ብዙ ምስኪን ሰዎች አይጠፉም ብለው ሰዎች ጠቅመውኝ ነበር። ሰው እዚህ ጋር አንድ ሰውዬ እያየው ነው። ፈቃደኛ ይሁን አላቅም። ቼክ እናድርገውና ፈቃደኛ የሚሆን ከሆነ ጸጉሩን ፏ እናደርገዋለን። ብዙ ሰርፕራይዝ ነገሮችም ይኖራሉ። ተከተሉኝ። ጭር ባለ ስፍራ ሰላም ነው። ጸጉሩን ላስተካክል ፈልጌ ነበር። ብር የለኝም። ብር የለም? ችግር የለውም፣ በነፃ አስተካክላለሁ። ስንት ነው? አይ በነፃ አስተካክላለሁ። እሺ ባርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ የትላንቱን ያህል መኖር እንዳለበት በመለየት መሃል። ንፋሱ አስቸጋሪ ነው ትንሽ። እዚህ ምን እያደረክ ነበር? እዚህ ጸሎት እያደረኩ ነበር። ማርያም ቤተክርስቲያን አለች። ጸሎት ደርሷል ማለት ነው። አዎ። ምን አይነት በረከት ይመጣል? አዎ አይታወቅም። ለዚህነት መልከን ነው መልስልህ። ሲመልሰው ናፍቆት ሐሳብ ያመጣዋል ጎዳናው አርቆት የመገናኛውን ሰዓቱን ማናውቆት የነጋው ጨልሞ ጀንበርን የት ነው የምትኖረው? ምንድነው የምትሰራው? ወደ ላይ ነው የምኖረው። ያው ተባራሪ ስራ ነው የምሰራው። አሪፍ ቤት አለ እና ኧረ ሸራ ቤት ውስጥ ነው። ሸራ ቤት ታሳየኝ ትችላለህ? አሳያለሁ። ቅርብ ነው ለዚህ? አዎ። ስንጨርስ ታሳየኝና እሺ። ምናልባት መርዳት ሰውና ካለ እሺ አገናኛለሁ። እሺ ጃኖን ሰው እስኪ አለኝ። ያው ዛሬ እንግዲህ አዶናይን ታውቀዋለህ? አዶናይን ቲክቶከሩ ታውቀዋለህ? በስም አውቃለሁ። በስም አውቃለሁ። በስም ነው የምታውቀው? ስልክ የለህም? ቲክቶክ ምናምን አታይም? ስልክ የለኝም። አሁን ያው በተን ነው። በተን ናት? እና አዶናይ ማለት በስታይ ተወራርጄ ነበር እሱ ጋር በቅርቡ። ያው እንግዲህ ቪዲዮውን ካላየኸው ልንገርህ፣ በአንድ ወር ውስጥ 3 ሚሊዮን እገባለሁ ብሎ ገና 2.3 ሆኖ ነበር የተወራረደኝና 3 ሚሊዮን ከገባ ፀጉሬን እላጫለሁ ምናምን ብዬ ተወራርጄ ነበርና ግን ገባ ማለት ነው 3 ሚሊዮን። እዛ እንግዲህ ፀጉሬን መላጨት አልፈልግም፣ ፀጉሬን እወደዋለሁ። ቅጣት ታየኝ ስለው ለዚህ ደግሞ 3 ሰዎች ማሽን ምናምን ቀደም ብዬ ነው የገዛሁት። እንግዲህ ባዶናይ ስም ማሳመረ መኖር እንዳለበት በመለየት መሃል ሆዴም ሁሉን ታገስ ለምን ይከብድሃል? ለምን ይከብድሃል? ለምን ይከብድሃል? በአካል የተለየን ሲመልሰው ናፍቆት ሐሳብ ያመጣዋል ጎዳናው አርቆት
የመገናኛውን ሰዓቱን ማናውቆት የነጋው ጨልሞ ጀንበርን ያጠፋል እድሜ ያስቆጠረ ዘመንም ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል ማንም በሌለበት ሳይኖር ተመልካች ስንጫወት ሁሌ ሆነን እኔና አንቺ ባንድ ልብ አርፈን ባንድ ልብ ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ ባንድ ልብ አርፈን ባንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳልፈን አሁን ምን አለ ሆኜ የትላንቱን ያህል መኖር እንዳለበት በመለየት መሃል ሆዴም ሁሉን ታገስ ለምን ይከብድሃል ለምን ይከብድሃል ለምን ይከብድሃል በአካል የተለየን ሲመልሰው ናፍቆት አሳብ ያመጣዋል ጎዳናው አርቆት የመገናኛውን ሰዓቱን ማናውቆት የነጋው ጨልሞ ጀንበርን ያጠፋል እድሜ ያስቆጠረ ዘመንም ይገፋል ትዝታ እንደ ጊዜ እንደ ቀን መች ያልፋል ማንም በሌለበት ሳይኖር ተመልካች ስንጫወት ሁሌ ሆነን እኔና አንቺ ባንድ ልብ አርፈን ባንድ ልብ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ ይኸው እንግዲህ እንደዚህ ይመስላል። ኧረ በመቤት የኔ ነኝ ግን በስመ አብ በጣም ነው የሚያምረው በእናትህ በጣም ነው የሚያምረው በጣም 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 የኪዳነ ምሕረት በጣም በቃ የሚገርም
እሺ ሆነብን ወንድሜ ይሄ ያረኩልህ ፋይበር ማለት ነው። አንድ ሳምንት ድረስ ምናምን ይቆያል። እሺ በልጅነት ትውስታ ቋለ ትቆያለህ። እሺ አሁን ደግሞ ልብስ እንቀይርልሃለን። ከት እንግዲህ ፏ ብለናል። ተመቸህ? በጣም 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 የት አባት ዳራፍ በል ደግሞሃል ብዬ አስባለሁ። ያው እንግዲህ አልባሳቱ በእኔ ነው። በጣም አመሰግናለሁ። ፀጉር እንኳን ቅባት ተቀጥቼ ነው። በጣም አመሰግናለሁ። አሁን ቤትን ታሳየናለህ? አሳያለሁ። ቤቷን ቼክ እናድርግ። እሺ ሰዓቱን ማናውቆት ይኸው በቃ ወንድሜ ይሄ ነው ቤቴ። እዚህ ነው የምኖረው። ይሄ ነው ቤት? አዎ እዚህ ነው የምኖረው። ያው ካገኘ እዚህ ነው የምታገኘኝ። አይዞህ። እሺ አዲስ ነገር ካለ እሺ የሚረዳ አንተ መርዳት የሚፈልግ ሰው ካለ እሺ ቅርብም ስለሆነ እኔ ራሴ መጥቼ እሺ አገኛለሁ። እሺ መልካም ጊዜ ይሆንልህ። እሺ አመሰግናለሁ። እሺ እሺ ሰላም ወንድሜ፣ እንዴት ነው? ክንፈ ነው ስምህ። ትናንት ነግረኸኝ ነበር። እንግዲህ ፀጉርን ትናንት ፏ እንዳረኩ ነውና ዛሬ ደግሞ ወደ አንተ አንድ ትልቅ በረከት መጥቶልሃል። ያው ሊረዱ የሚችሉ ሰዎች ሊመጡ እንደሚችል ትናንት ነግረኸኝ ነበር። ዛሬ አንድ የኔ ክላይንት ነበር፣ ፀጉሩን እንሰራው ሰውዬ ዛሬ ደውሎልኝ ነበርና ፀጉሩን እንሰራው። አይ ዛሬ የሆኑ 3 ልጆች ነበሩ ጎዳና ላይ ወይ ፀጉራቸውን እንሰራቸው ወጥቻለሁ ምናምን ብየው ነበርና በቃ እንደዛ ከሆነ በእኔ ስም የዋንዛ ፈርኒቸር ባለቤት ነው መቀሌ ላይ ታዋቂ፣ በእኔ ስም 5 ሺህ ብር ስጥልኝ ለ3 ልጆች ብሎኝ ነበር። አንተ አንዱ እድለኛ ሆናል ማለት ነው። ስለዚህ የመቀሌው የዋንዛ ፈርኒቸር ባለቤት ለአንተ የ5 ሺህ ብር ስጦታ ሰጥቷል። እሺ መልካም ጊዜ ይሁንልህ። ሌላም ደግሞ ሊረዱ የሚችሉ ሰዎች ካሉ አዲስ ነገር ካለ ያው ቤትህንም ስላየሁት እመጣለሁ። መልካም ጊዜ ይሁንልህ። ቴንክ ዩ